ሰላም ውድና የተከበራችሁ ውድ ቤተሰቦቼ እንዴት ናችሁ? ደህና ናችሁ? ያለው ደህና ነኝ፣ እግዚአብሔር ይመስገን። ዛሬ እንግዲህ ዶሮ አሰራር ነው የምናየው ማለት ነው። ዶሮ በዘይት የሚጠበስ እዚህ ጋ ዶሮችን በደንብ ካጠብን በኋላ እና በደንብ ከቆራረጥን በኋላ እንደዚህ አድርገን በወተት ምናምን ሰብስበን እናያለን ማለት ነው። መጀመሪያ ዶሮዬን በደንብ ቁርጥርጥ ካረኩ በኋላ በዚህ መልኩ ማለት ነው ወተት አንድ ኩባያ አድርጌያለሁ። እዚህ ጋር ደግሞ ቅመም ነው ማለት ነው። ያው በቤት ባለው ኢትዮጵያ ከሆናችሁ በርበሬ ማድረግ ትችላላችሁ። ጨው ምናምን አድርጋችሁ እንደዚህ ወተት እዚህ ድብልቅ አድርጋችሁ ማለት ነው በደንብ እሽት ታደርጉትና ከወተቱ ጋር ቅመሙን ድብልቅልቅ ታደርጉና ለ30 ደቂቃ ያክል እናስቀምጠዋለን ማለት ነው። በፕላስቲክ ሸፍነን እንደዚህ አድርገን በደንብ እናገላብጠዋለን። እያችን አይደል? በደንብ እያገላበጥኩት ነው ቅመሙ እንዲዳረስ ሁሉም ቅመም ማለት ነው። እንደዚያ ካደረግን በኋላ በደንብ ካደባለቅን በኋላ በፕላስቲክ እናሽገውና ለ30 ደቂቃ እናስቀምጠዋለን ማለት ነው። ጣዕሙ ዋው! ሽታው በጣም ነው ደስ የሚለው ሲቆይ ማለት ነው። ከዛን በኋላ እዚህ ጋር ዱቄት እናደርጋለን ሳህን ላይ ይታያችኋል ያስባለሁኝ። ዱቄት ካደረግን በኋላ አሁንም ቅድም ወተቱ ላይ የጨመርነው ዶሮ ላይ የጨመርነው ቅመም እናደርጋለን። ጨው እንዳንረሳ ፍልፍል አስዋት፣ ባራት፣ ከሙን ያለውን ቅመም ማለት ነው እንጠቀማለን። እንደዚህ ወጡ ከዱቄቱ ጋር በደንብ ድብልቅልቅ እናደርገዋለን። ምክንያቱም ከምናደባልቀው ዶሮው እንዳገኘው ማለት ነው። ዶሮ ላይ አንድ ብቻ ዶሮ ላይ እንዳይሆን እንደዚህ በደንብ ድብልቅ ካደረግነው በኋላ ዶሮአችን ይሄው ከ30 ደቂቃ በኋላ ነው። እንደዚህ አድርገን ሽታው በጣም ደስ የሚለው እንደዚህ ፕላስቲኩን ከፍት ስታረጉት ዋው የሚሸተው ሽታ በዚህ በጾም ሰዓት እንዳትሉ ግን ያው እንግዲህ ትላላችሁ። እንደዚህ አድርገን ዱቄቱ ጋር ቅመሙ በደንብ ተደባልቆ እንደዚህ አድርገን እንተንለዋለን ማለት ነው። ዘይት እያጋልን ነው። መጀመሪያ ዘይት ማጋል አለብን። ዘይት ካጋልን በኋላ ዶሮአችን በዚህ መልኩ እንጨምራለን ማለት ነው። እና በደንብ ደስ ይላል። ያው በጣም የሚጥመው በነገራችን ላይ እሳቱን እንቀንስና በደንብ መብሰል አለበት። ውስጡ ላይ ደም እንዳይገኝ ምናምን እሳቱን ከጋለ በኋላ እንቀንሰውና በደንብ ሳንቀንስም ዘይቱ ሳይቀዘቅዝም፣ ምክንያቱም ዘይቱ ዶሮውን እንዳይመጣው ማለት ነው። መካከለኛ አድርገን ቶሎም እንዳይበስል አድርገን እንጠብሳለን። ይኸው እየተጠበሰ ነው ትላላችሁ። እንደዚህ አድርገን እንጠብሳለን እና በጣም የሚጥመው በነጭ ሩዝ መብላት ይቻላል። ይወዱታል በነገራችን ላይ ልጆች ምናምን። ይኸው ከበሰለ በኋላ ማለት ነው። በስሎ ነው እንደዚህ ይመስላል ሲበስል ማለት ነው። በጎን የምታዩት ደግሞ ሰላጣ በጎን በዘባዴ ያለው ሰላጣ በሰላጣ ሊሰራ ነው። እንደዚህ በዚህ መልኩ እናወጣዋለን ማለት ነው፣ ዘይቱን እንዲጠል። ይሄው እንግዲህ በጣም የሚያምረው እዚህ ጋር ድንች ተጣብሷል። እዚህ ጋር ሰላጣ አለ ቅድም ያልኳችሁ ማለት ነው። የሰላጣ አሰራሩን ከፈለጋችሁ ኮሜንት ላይ አስቀምጡልኝ። እስከ መጀመሪያው እስከ መጨረሻው ጀምሬ እሰራላችኋለሁ አሰራሩን ማለት ነው። ሰላጣው በሰልሳ በካቻ ምናምን ነው የሚበላው። በጣም የሚጥመው። ይህን ይመስል ነበር። አመሰግናለሁ። ላይክ፣ ሰብስክራይብ፣ ሼር በማድረግ ቤተሰብ ሁኑ። እናመሰግናለን።